ሰላም እንዴት ናችሁ? ያኔ ኢህአዴግ የገባ ጊዜ አንድ አብሮ አደግ ጓደኛ እንዴት እንደሞተ ልንገራችሁ። አሸናፊ አለሙ ይባላል። ከአንደኛ ክፍል ጀምረን እስከ 8ኛ አንድ ትምህርት ቤት ውስጥ አንድ ክፍል ውስጥ ተምረናል። ሃይ ስኩል እሱ ሽመልስ ስለተመደበ እኔ ደግሞ ንፋስ ስልክ ስለነበርኩ ከዛ በኋላ ተለያይተን ነው የተማርነው። ግን ይህ ወንድሜ አብዛኛውን ጊዜ አብረን እናሳልፍ ነበር። አብረንም ስላደግን በብዙ ተቀራራቢ የሆነ እድሜ ላይም ስለነበርን እንግባባ ነበር። አሸናፊ የ12ኛ ክፍል ፈተና ወስዶ ውጤት እየተጠባበቀ እያለ አባቱ ከሚሰሩበት አንድ ትልቅ ሆቴል ባልሳሳት ጊዮን ወይም ኢትዮጵያ ሆቴል ሊሆን ይችላል ጡረታ ወጡና ወደ አገር ቤት ተመለሱ። ወደ አገር ቤት ሲሄዱ ቤተሰቦች ወደ አገር ቤት ሲሄዱ ከዚህ ጨርቆስ አካባቢ በድሮ ከፍተኛ አንድ ቀበሌ 23 የነበራቸውን የቀበሌ ቤት ለሱ አስረክበው ሄዱ። ምንም መተዳደሪያ ገቢ ባይኖረው ቢያንስ ያው ተፍተፍ እያለም ቢሆን የማረፊያ ቤት ይኖረዋል ብሎ ቤቱን ለቀውለት ሄዱ። ቤቱ ሳሎንና መኝታ ቤት ያለው ኩሽና ያለው ቤት ነበር። በዛን ዘመን ኢህአዴግ የገባ ጊዜ ጉርምስና ላይ የነበርን ወጣቶች 10ዎቹ 20 እንደዚህ የደረስን ሰዎች ማታ ማታ ሻይ ቤት ሄደን የመደበር ልማድ ነበረን። አንዳችን ጋር የሻይ ካለ 2-3 ሆነን ጓደኛሞች ሻይ እንሰማ ነበር። ጨርቆስ አካባቢ አንድ ታዋቂ ሰው ደብረጽዮን የሚባል ሰው ነበረ። ይሄ አዲሱ የጨርቆስ ህንጻ ከመሰራቱ በፊት የጉሊት ዛኒጋባ ቤቶች በነበሩ ጊዜ ከዛኒጋባዎች ውስጥ አንደኛውን ውስጥ ያለውን ቤት ተከራይቶ ውስጡ ደስ በሚሉ የቆዳ ፕላስቲኮች ሴንሲቲክ በሆኑ በሚያምሩ ፕላስቲኮች ለጥፎት አሪፍ ሙዚቃ የአስቴርን የኤፍሬም በዛን ጊዜ ቴዎድሮስ ካሳሁን ነው የቴዎድሮስ ታደሰ እነዚህ የመሳሰሉ የአረጋኝን በዛ ዘመን የነበሩ የነዋይ የነሱ የኬኔዲን የምናምን ምርጥ ሙዚቃዎች ኮሌክሽን እየከፈቱ ወጣቱ እዛ እንዲደበር ያደርግ ነበርና በጣም በተለይም በማታ ጊዜ ሻይ ገበያ ነበራቸው። ሻይ ብዙ ውድ አልነበረም። 15 ሳንቲም ምናምን ወይ 20 ሳንቲም ቢበዛ 25 ሳንቲም ነው የዛን ጊዜ። ያን እንዲህ ስናደርግ ደግሞ እሱ ጋር አብሮ የሚሰሩት ከክፍለ ሀገር እሱ ከተወለደበት አካባቢ ያመጣቸው ወጣት ሴቶች ቆንጆ ሴቶች ነበሩ። ሻይ የሚያፈሉት እነሱ ናቸው፣ ሂሳብ የሚቀበሉት። እሱ 124 ታክሲ ነበረው የዛን ጊዜ። በኋላ ላዳ አድርጎታል። እሱ ታክሲ ስለሚሰራ እነዚህ ዘመዶቹ ወይም ደግሞ እሱ ያመጣቸው ሴቶች ሻይ ቤቱን ያስተዳድሩ ነበረ። እየመጣ ቼክ እያረጋቸው እቃ እያቀረበላቸው። እንግዲህ እንዲህ ስንመላለስ ይሄ አሸናፊ የሚባለው ጓደኛዬ አይነ ግቡ ነው። ጥቁር ነው፣ አፍንጫው ሰልከክ ያለው ነው፣ ጥርሶቹ በጣም ያምራሉ። ጸጉሩ እንደ ጥቁረቱ አይደለም፣ ሉጫ ነው። ስለዚህ ሴቶች አይን ላይ ቶሎ የሚገባ ነው። በዛ ላይ ቀልቃላ ነው፣ ተጫዋች ነው። አንዷ ወደደችው፣ እዛ ውስጥ ካለችው ተዋደዱ። የአይን ፍቅር ጀመሩ። ቀስ ብሎ ቤቱ እየተደበቀች ቅርብ ለቅርብ ስለሆነ ሽሉክ ማለት መግባት መውጣት ጀመረች። ስትገባ ስትወጣ በዛ አካባቢ ደብረጽዮን የሚያውቁ የእሱ ሀገር ሰዎች ስለነበሩ ሹክ አሉት። ተጠማመዱ። እንግዲህ ተጠማመዱ። በዚህ ሂደት ላይ ያለ ነው ኢህአዴግ የገባው። አንድ ቀን ከዚህ ቤት እንዳገባ ሻይ እንዳጠጣ ብሎ ከልክሎት ቀርቶ ነበር። ግን ልጅቷ እየጠፋች እየሄደች ስታስቸግር ወደ ሀገር ቤት እንደመለሳት ነው የሰማነው። ይባል የነበረው የእሱም ነበረች ነበር የሚባለው። ግን ምንድነው የሆነው? ኢህአዴግ መጥቶ ከተቆጣጠረ በኋላ አሸናፊ አንድ ቁማር የመጫወት ምናምን አመል ነበረበት እና አንዳንዴ የመጨረሻዋን መደቧን ይዞ የመሮጥ ነገር ሳንቲሙን ሲጨርስ እንደዚህ አይነት ካራክተሮች ነበሩትና አንድ ቀን ወንድሜ ስቄ በመናገር ያዝናለሁ። በደንብ ልቤ እየተሰበረ ነው ማውራው፣ ግን ያቺን ነገር ትውስታው መታበኝ ነው እና አንድ ቀለታ ታጋዮች መንገድ ላይ እየሄዱ እያለ እሱ መደብ ይዞ ሲሄድ ልጆች ሌባ ብሎ አስቆሙትና ታጋዮች ያዙት። ታጋዮች የዛን ጊዜ ሰው ሲይዙ 4ኛ ክፍለ ጦር ነበር የሚያስገቡት። 4ኛ ክፍለ ጦር ከገቡ በኋላ ከተማው የቆዩ ሰዎች የነሱ ረዳት የሆኑ ሰዎችን እየጠሩ ይሄ ሰውዬ ምናምን ብለው ይጠይቁ ነበር። ይሄ እንዳጋጣሚ ደብረጽዮን እዛ ሲያየው አንጀቱ ራስ ለረጅም ጊዜ ይፈልገው የነበረው በቂም በቀል ይፈልገው የነበረ ሰው ስለነበር ይሄማ ሌባ ነው የታወቀ ነው ምናምን ብሎ ነገራቸው። ታጋዮቹ በየዋህነት እውነት መስሏቸው በሱ ታክሲ ላይ ልክ እንደ በግ ይሄ በግ ሲገዛ ፎርቶ መጋሊያ ላይ ተጭኖ በገመድ ታስሮ አይደለም ሄዶ በጉ እየጮኸ እንደዛ አሸናፊን በገመድ እግሩና እጁን ፎርቶ መጋሊያ ላይ አስሮት ጨርቆስን አዞረው። በገነቱ ሆቴል አዞሮ በካምቦኖቮ በጀርመን ግቢ በቆሎ ተራ በ4ኛ ክፍለ ጦር በርቼ ሰፈር አሽከርክሮ ደብረጽዮን በመኪና ሌባ እያለ ባሎ ሌባ ይገደላል፣ ሌባ ምናምን እንደዚህ ይደረጋል እያለ እያስነገረ
በመኪና ጭኖ አሽከርክሮ ጨርቆስ ቤተክርስቲያን ጋር አንድ ዛፍ አለ። እዛ ስራ መጣውና እጁ ታስሮ ዛፉ ጋር አስደግፎ በጥይት ደብድቦ ገደሉት። ሌባ አይደለም። ሌባ እንኳን ቢሆን ለህግ ነው እንጂ መቅረብ ያለበት። ሰው እንደዚህ በዛን ዘመን እንደዚህ ብዙ ወጣቶች ተገለዋል። ለዚህ ነው በለውጥ ጊዜ ቂም መቀል ይበዛል። አንዳንድ ሰዎች ቂም መቀል ያደርጋል። ያ ደብረጽዮን የሚባል ሰውዬ እንግዲህ ነፍሱን ይማረው ነው የሚባለው። ሰው ከሞተ ከዛ በኋላ ጨርቆስ አካባቢ ቤተክርስቲያን የሚመጡ ሴቶችን ነጠላ አለበሽም፣ አጭር ቀሚስ ለብሰሻል እያለ እየገረፈ አስቸግሮ እኔ አንድ ጊዜ ምርመራ አጣርቼበት ሁሉ ካለቆቼ ጋር ሁሉ ተጣልቻለሁ። እኔ ወደ ጋነት ፓስተሪ ቡና ልጠጣ እየሄድኩኝ እሱ አንዷን በአለንጋ ሰውነቷን በቃ ጠመጠመባት። ሰውነቷ ሰንበር በሰንበር ሆነ። ሪታዋን አቀለጠችው። ተው እንጂ ለምን ትመታታለሁ ስለው ምን አገባህ አለኝ። ኦኬ አልኩኝ። ህግ ቦታ መሄድ አለብን አልኩት። አልሄድም አለ። ግርግር ተፈጠረ። ሽጉጥ ነበረ። ሽጉጥ አወጣለሁ አለ። ትሄዳለህ። ሄደን በልብስ ለብሻለሁ። ምን ታመጣለህ? ሄዳለሁ አለ። ሄደ። ምርመራ አጣራውበት። ልጅቷን ሐኪም ቤት ወሰድኳት። ማስረጃ አመጣው። እሱ ላይ ምርመራ አጣራቼ ፍርድ ቤቱን በአንድ ቀን ውስጥ መዝገቡን ለአቃቤ ህግ ላኩት። ይዤው ነው የሄድኩት ለማስከፈት አቃቤ ህግ ጋር። ፋይናሊ ፕሮሰሱ እንዴት እንዳለቀ ወይ አስፈራርተዋት ክሱን አቁሟ ሊሆን ይችላል። እኔ ግን ስራዬን ሰርቻለሁ። ይህ ሰው እንደዚህ ያደርግ ነበር። እና አንዳንድ ሰዎች ለውጥ ሲመጣ ከለውጥ ታከው ወይ ዘራቸውን ወይ ፖለቲካን ታከው ኢትዮጵያ ውስጥ በሌሎች ሰዎች ላይ ጥቃት ያደርሳሉ። በደርግ ጊዜ የሚያነበብነው አብዮት ጥበቃዎች የገደሏቸው ሰዎች ከአባታቸው ጋር የተጣሉትን ወይም ደግሞ ጠይቋት እምቢ ያለቻቸውን ሴት ወይም ደግሞ ለጾታ ፍላጎት እምቢ ስትላቸው ያፓነች ብሎ ያሰሩ ያሰቃዩ እንደነበረ ብዙ ነገሮች አንብበናል። እና በለውጥ ጊዜ ቀልብ መግዛት አለብን። በሁሉም ለውጦች ተደጋጋሚ ስህተት እየተሰራ ነው። በኢህአዴግ ጊዜ በየዋህነት ኢህአዴጎች ሌባ በመግደል ሌባ ይቆማል ብሎ በማሰባቸው ያደረጉት ሊሆን ይችላል። ሌባ ስለገደል ግን ሌባ አይቆምም። በግሪክ ሀገር ሰው ከዚህ በፊት አንስቼዋለሁ። የወንጀል ህጎችን ስትማሩ ሰው በመግደል ወንጀል እንደማይቆም የሚያሳዩ ትልቅ ምሳሌ የህግ መጽሐፎች የሚያነሱት አንድ ነገር አለ። በግሪክ ሀገር ሰው የሰረቀ ሰው ድሮ ይንጠለጠል ነበር፣ ይሰቀል ነበር፣ ይገደል ነበር በስቅላት እና ሰው ሊሰቀል ሲል አደባባይ ሁሉ ሰው ወጥቶ እያየ ነው። ይሄ የ13ኛ 14ኛ ክፍለ ዘመን ወሬ ነው ማወራችሁ። አደባባይ ወጥቶ ሰው የሚሰቀለውን ሰው በሚያይበት ቀን አብዛኛው ሰው ከኪሱ ተሰርቆ ይገባ ነበር። ስለዚህ ሌብነት ሰው በመግደል ሳይሆን የሚቆመው ሰውን በማስተማር ወንጀል የመከላከል ዘዴን በማጥበቅና አዌርነስ በመፍጠር እና ለወንጀል መንስኤ የሚሆኑ ነገሮችን በማስወገድ ነው እንጂ ሰው በመግደል አይፈታም። በዛ ዘመን ከተፈጠሩ ነገሮች ትውስታዎች ይሄ ነው አንዱ ያለኝ። ስላዳመጣችሁኝ አመሰግናለሁ። ወንድሜ አሸናፊ ነፍስን ይማር። ሁሉ ጊዜ በልባችን አለ። እግዚአብሔር ይስጥልኝ።